አንተ ጋር መናቃት ልጅ ጠፋች። ታዲሲስ እንግዲህ ላይፍ ታውቃለህ፣ ላይፍ ጎዳናው ነው በቃ ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ አንድ የሚጠላ ያመጣል አንድ የሚወደድ ያመጣል። ጎዳናው ሸኛይቶ ነው ትላለህ። ወይ አብድዬ አባቴ ቴንክ ሶ ማች ይመችሽ። ምርጥ ያንስ ጎበዝ፣ በርቺ። ገና 30 እንዳለም 40 50 ላይ ብንጠብቃለን። በደንብ ሰርተህ ጎዳና እንደምትወጣ ጎበዝ ነው። አይ ወላሂ በጣም ነው እኔ ያነሳሱ ስለማውቀው አስቀይሞኛል። አክቹዋሊ የጠፋው ከኔ ቤት ግን ቢሆንም የንዴቱን ስለመቆጣጠር ስለማይችል ነው። ታዴ ቴንኪ ሶ ማች አብዲሻ ቴንኪ ሶ አንበሳ በርቺልኝ እስኪ ፀጉር እንደምስል በቆርጥ ነው። አልሐምዱሊላህ ሀቢቢ ወዲፍጭው እንደናንተ አይነት ሰዎች ወዲፍጭው ነው ማለት የሚሻለው። እንኳን ጀነትና ጀሃነም በእጃችሁ አልሆነም። ማንንም ጀነት አታስገቡም ነበረ። አሁን ምን ያደርጋል ወላሂ ሳሙ ወደሃለሁ ወንድም ነኝ ከሸገር ሀቢቢ ቴንክ ሶ ማች ሸገር ያላችሁ ባይዘው እንገናኛለን እንትወርኩም ተስ ቆይ የድሮ ጀለሶች እንዴት ሆኑ? ፀሐይና የውሸት ጓደኛ ምን ሲል ነው የሚመጣው? አይደለም አያም ተንሰሳት ጥላና የውሸት ጓደኛ ፀሐይ ሲወጣ ነው የሚመጡት። ልክ ፀሐይ ሲገባ ይሄዳል። እሺ እዛ ነው ይሉት ጀለሶች የት ተብዬ ይሄን ሁሉ የምታወራው ለማለት ነው። ባይዘው አንተ አሁን አልገባህም። ቢኮዝ ኦፍ እንትን ስለሆንክ ምን ስለሆንክ ተናገር። አንተ ሰው ስለሆንክ ምንም የማይገባ ሰው ስለሆንክ አንተ ፀሐይ ሲወጣ የሚመጡ ጓደኞች እና ጠላህ ምንድነው የተሻለ ቦታ ስትሆን ይመጣሉ፣ ሲጨልምብህ ይሄዳሉ። አክቹዋሊ አልጨለምብኝም አልሐምዱሊላህ። ተረት አላበዛሁም። ድሮም ተረት አለ። እኔ ምንድነው ማን ስለሆንክ የጀመርኩ ስታርቲንግ ካውንቱ ራሱ ከስንት እንደጀመረ ሰላማን ነው ገባ። ይሄ እንደ 370 ምናምን ብር አይደለም በስነ ስርዓት እንደዚህ ስትሉ ይሄን ሶስቱን አያችሁት ወደ ራሳችሁን የሚጠቁመው መጀመሪያ ራሳችሁ ላይ ፎከስ አድርጉ። 3 ጊዜ ራሳችሁ ጋር ፎከስ አድርጉ። 1 2 3 ከዛ ወደ ውጭ እናያለን። ከሶስቱም ያመልጥ የለም። አያስልግም። ምንድን ነው ኪት ቤቢ ጄሎ ቴንክ ዩ ሶ ማች ተደናቂ ላይ አስግን ወላሂ ከአንተ ፍቅር ይዞኛል። ዱዱዬ ብታምኝም በታም ያላንቺ ባይዘዌ አለሁላችሁ። እኔ ራቅ ስል ነው የማምረው የምፈቀረው። ስቀርብ አይደለም። ስቀርብ እኔ ምስኪን ሆኜ ስለምቀር ደህና ካለው ሁሉም ነገር አላህ መስተካከል ይሱ ሀናን ምን ሆንኩኝ? ምን ሆኛለሁ? እንዳልሽልኝ ያለንተ ሰማ እሺ እዚህ ወደ ማመዛዘን ለፋታውት ከባድ ይሄ ከባድ ጊፍት ነው። ከባድ ጊፍት ወላሂ ከባድ ጊፍት ነው። በይሳት የእናት ዱዓ በጣም ያስፈልገኛል። በጣም ቴንክ ዩ ሶ ማች ወላሂ ወይ ምን እሺ ኑሩ ምን እሺ ታብታብ አድርጉታ ጋይስ 5000 ነው ገና 5000 ነው። ሀያት ብሽር ለምን እንደዚህ ያልሽኝ? ሀያት ብሽር ለምን እኔ አክቹዋሊ ምን አይደለም የመጣሁት አንቺ ነሽ የመጣሽው። ግን ምን አደረኩኝ? ምን አድርጌ ነው ሳቴ ወይ የሰያ ብራዚ ጀሚላ ሰድበሽ ሰያ ቴንክ ዩ ሶ ማች ሀቢቢ ግን እያሳቀን
እንደዛ ነው መሆን ያለበት። ሰው ከመሬት ተነስቶ ጠመደኝ ታውቃለህ? የሆነ ነገር ትለኛለህ። መጀመሪያ ተደረገያለች ከዛ በኋላ ትስቂያለሽ። እና ፏድ ፎሎ ያላደረጋችሁኝ ያላችሁ እስቲ ጀሚላ ምን አድርጌ ነው ንገሩኝ እስኪ። ትናንት ነው እላቸው። ወይ ባባ ፏድ እንዴት ነሽ? ወይ ቸኮሌት ሁልጊዜ እናንተ ምን የሚሱፍ ነኝ ያልተጠቀማችሁ አልተጎዳውኝ። ብሪክት እያልጠፋሁም እኔ አለው በደንብ እየሰራሁ ነው። ዲያኒ ወንድሜ ዲያኒ በመጸገራን ታገባት ዲያኒ ፓፓ ወይ ሰብሊ ያለው ልጅ እንዴት ነሽ? ፎሎ አድርጓት ፎሎ ምን አስፈልገሽ አንቺ ሰው ቸኮሌት ዛሬ እያስገባ አይደለም። እሺ እኔ ቆንጆ ትናንትና ነበር። ዛሬ እያስገባ አይደለም። ኮሜንት በትክክል እያነበብኩ ነው። ኮሜንት ጻፉ። ሶስት ጊዜ ወደ ራሳችሁ ተጠቅሙ። ወንድም ጥላ ብራዘር እንዴት ነሽ? በቃ ነገርልሽ እኮ አትደጋግሚብና ቀሽቲ ሾርትሽ እንዴ ጆ ምን እሺ ወይ በለኝ አንተ ራስህ ነገር አለ ለአንገት የሚከብደው ራሴ እንደሌላ አንቺ ያወቅሽ እንደገና አልወፈርኩም። ብስሚላ በጣም እየከሳሁ ነው። አስና ምን ከዛስ ምን አደረግኩ እና ጠላሽኝ? ሳም ኪንግ ኦፍ ኪንግ አክሳ ሀቢቢ መታ ጎብኘኝ። የት ልጎብኝህ? ይሱ ወይ ዱዱ ሰላም አለ። ስንት ኪሎ ነህ ግን? 96 ነበርኩኝ 82 ገብቻለሁ። አሁን ወደ 78 77 አካባቢ ከሆንኩኝ ይበቃል። ከዛ በኋላ ቢውልድ ማድረግ ይጀምራለሁ ብያለሁ። አዝነሽኝ ስትሄጂ ብር ሲል ቤቱ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም ብለሽ እንዴም ባዶ አስቀርተሽ እንደገና ተያለ እንዴት ነህ? አረ በጣም ደህና ነኝ። ነው አለይኩም ሰላም መስኪ አሁን ምን ማድረግ አልቻልኩም። ዱዱ ምን ልርዳሽ? ሪማ እባክሽ ሪማ ምን እሺ፣ ለምን ፈልገሽኝ ነው? ምን ልታስደርጊኝ ነው? እኔ ሜትር ከ80 ነኝ ቁመቴ፣ በጣም መካከለኛ፣ ከሁሉም ነገር መካከለኛ ነኝ። ወፍራም ቀጭንም አይደለሁ፣ ረጅም መጥርም አይደለሁ። ዱዱ ምን አለሽ? እሺ ልሻለሁ፣ ግን ምን አለሽ? ላይፋችን ሊቀይር የሚችል ነገር ምን አለሽ? እኔ ዱርዬ ቲክቶከር ነኝ፣ ችስታ ነኝ። የሳምዬ ወይ የሰማል የት ነህ? ነች ምንጭ ነው ወይ የሶፊ ምንድን አክሳ ሰብሪና የኔ ቆንጆ አሁን በስርዓቱ
ለእኔ ያላችሁን አመለካከት እየነገራችሁኝ ነው። በፊት ሚስት አለው ብላችሁ ነው አይደለ የደባበቃችሁ? ቆንጆም የለም አፍቃሪም የለም ነበር። ጂም እኮ በጂም ነው እኮ 14 ኪሎ የቀነስኩት በጂም እና በኒውትሪሽን። ለአንገት የሚከብደው ራሴ እንደሌለ አንቺ ያወቅሽ እንደገና ኢሳም ወይ የዜዱ ወይ ሄር የኢትዮጵያ ቆንጆ ነው። ኦ ማይ ጋድ የኢትዮጵያ እንኳን ባልሆንም ለሚስት አላዝም። ሚስት ባል ብላ ለምታገባኝ ሴት ቆንጆ ነው ብላ ማውራት ትችላለች። አታፍርብኝ። እሺ ወይ ደህና ነህ? ቆንጆና እኮ ማጋ ዜዱ እኔ ዝም ብዬ እወዳለሁ እና ስሰማ ምናምን ብዛት ሰዎች እንትን አትበሉብኝ። ብዙም እንትን አትበሉ ፎከስ አታድርጉ። አሁን 82 ነኝ። ኢንሻአላህ ደግሞ ወደ 5-6 የመቀነስ ሀሳብ ላይ ነኝ። ከዛ በኋላ ትንሽ ቢልድ ነው ማድረገው እንጂ እንትን ነኝ ፋት ነው። አይ ኧረ እኔ ማፌ ላይ የሚመጣውን ነገር በተውኩኝ እንኳን ሌላ አላዘፍም። ጀሚላ በጣም ጠምደሽኛል ሀቢብቲ። ዜር ኤኒ ፕሮብለም ዊዝ ሚ ያጠፋው ጥፋት አለ ማለት ነው። አይ ፎሎ አድርጓት እሺ። ያችን ልጅ እንዴ ይሄ ኢኽላስ ይፈልጋል። ባይዘው የሃይማኖት ስራ ፎሎውን እንድትሰበስብበታል ቁርአኑን ወይስ ገብታችሁ ያዳምጡ። አካውንቴ ላይ ፎሎ አድርጉኝ አለ። ካፕኬክ መቼ ጣፍተህ ቀምሰሽኝ ነው? ወላሂ 82 ነኝ። 90 ምናምን ነበርኩኝ የታመምኩኝ ጊዜ። አንድ አመት ቅባት ነገሮች ብቻ እየበላሁ ስለነበር በጣም የሚደብር ኪሎ ላይ ገብቼ ነበረ። እሱን እየመለስኩ ነው ገና። ከረዩ አረገዝኩኝ። አረረዩ ልጅ ነው። አስታግፊሩላህ። ኦኬ ረጅም ስለጻፈ ላንብብለት። አንዋር እናት ኬክ 09 አንዋር እናት ኬክ 09 የሚል ልጅ ነው ወይ እናት የሚባል ኬክ ቤት አለው ኦር እናቱን ኬክ እያደረገ ነው። ኢሳም በእርግጥ አያገባህም ልትል ትችላለህ። ልክ ነህ። ኦኬ እስኪ ከኦንላይን ቲክቶክ መግባት አቁም። ኦኬ አንተን ከልቡ የሚፈልግህን ሰው እወቀው። ሲቀጥል አትሽለጥለጥ፣ ወንድ ሁን። ኦኬ ከመጀመሪያው ልጀምር። ከኦንላይን ቲክቶክ መግባት አቁም። አንተ ከምትሰራው ስራ ታቆማለህ። የሆነ ነገር ሀፕን ቢሆን ለምሳሌ ሱቅ ካለ ሱቅ መግባት ታቆማለህ። ስራ ካለ ስራ። ኦኬ ቀጠል። ስራዬ ነው ልልህ ፈልጌ ነው። ከገባ አንተ ከልቡ የሚፈልገውን ሰው ደግሞ ከልቡ የሚፈልገኝን ሰው ቲክቶክ ላይ አይደለም ማለት ነው። በአካልም አግኝቼ አላውቅም፣ አልፈልግም። የሚፈልገው ሰው እውቀት። ሲቀጥል አትሽለጥለጥ፣ ወንዱ። እናትህ ጺም አላቸው ወይ እህትህ? ሀቢቢ እንዴት ነህ? በአላህ እንገባለን። ራ ኪራን እየጠበቅናት። ኤኒዌይስ ዲስሪስፔክት እንዳላደረገ ነው። እኔን ተመልክተህ ይህ ሁሉ ጽፈህ አማርኛ ደግሞ ሲጻፍ ይከብዳል እና ደስ ወይ? እሺ ሀቢቢ። እና እርግጠኛ ነኝ ወንድ ሆነህ ለእኔ ስለምጽፍ ከሆነ ምንም ልልህ አልችልም ከቅናታም ነህ ከማለት ውጭ እና አይሁን። ኤኒዌይስ አይሁን። ከኔ የተሻለ ሰው መጥፎ ስድብ እንደማይሰድብኝ እርግጠኛ ነኝ። እሺ ይኬንጌማ ሰፖርቲንግ ኖ ዜዱ ያው በጣም ቴንኪ ሶ ማች ነው። በጣም ቴንኪ ሶ ማች አብዱሻፊ። እንግዲህ የቤታችሁን ሴት አንተ ነው የምታውቀው። ጺም ካላቸው እናትህ ምናልባት ይሱዲ ወይ አለ ዲር ሐቢቢ ለአንገት የሚከብደው ራስ እንደሌላ አንቺ ያወቅሽ እንደገና እንደ አቤት የዘፈን ገባል። አርባ ሁለት ቴንኪ ሶ ማች ግን ስም ብታደርገው ወይ ብታደርገው ደስ ይለኛል።
አሁን በደንብ ተሻለ። በደንብ አይደለም አልሐምዱሊላህ ደህና ነኝ። በራሴ እንዝላልነት የሚመጣ አንዳንድ ጊዜ እንትን ነው መዝለልና መሮጥ አልችልም እንጂ በጣም እራመዳለሁ። አልሐምዱሊላህ አቡይቲ ምን አድርጌ ይሳበላቸው እንግባጂ ምንድን ነው ሀሳብህ እንጂ የአረብ ክልል አር አይደለሁም ቀይ ነኝ። በቃ ሌላ ታሪክ የለውም። አረብም አጀብም አይደለሁም። ወይ የኡሙ መሐመድ የመሐመድ እናት አንቺን አገኝ ብዬ እኔ ራሴን ሰጠ ደስ አይለኝም ደስ አይለኝም። አክቹዋሊ ሉላ ነጋቱ ዛት ማች እውቀት አይደለም እንግሊዝኛ ስለ ጻፍሽም ስለገባሽም እና ደግሞ በጣም ቀጥ ያለ እንግሊዝኛ ነው የምትጠቀሚው። ይሄ ደደብም ቢሆን ሉላ ዛት ማች አታካልሽ። እሺ እኔ ቆንጆ ኖርማል ዝም ብለሽ ጻፍ። ኧረ እኔ ሎጋውት ሐቢቢ እኔ ከአላህ ጋር ጸብ የለኝም። እኔ ከሱ ጋር ጣልቼ ምን አደረገው? የት እሄዳለሁ? በአላህ ግን በቃ ኢትስ ኖርማል። በቃ እንደ ኡስታዝ ስለምታይ ወጣ እንድል ብዬ ነው። አንተ ልጅ ስንት ቦታ ማጋር አስተግፍሩላህ ላዚም አንተ ይሄ ማቃስ ብሎ ሊሾርቅ አንተ ጊፍቱ እኮ ደስ ይለኛልም ያስፈልገኛልም ሰበብ ወላሂ ግን ቀይው ኢሳሚ ማነስ አለች ሆይሽ ሆይዚ ማን ሰውን ፍቲንግ ሶ ማች ሐቢቢ ወዳይ ትናንትና እንዴት ደስ እንዳለኝ አጠይቀኝ። $20 በየቅቱ አንቺን አገኝ ብዬ እንገናኛለን ከጩጮቹ ጋር አሁን ላይ 27 ወደ 28 አርጅቻለሁ። በእርግጥ በዚህ ሰዓት ላይ ያው ያላ ፈቃድ አልሆን አለ እንጂ አግብቼ ወልጄ ምናምን የምልበት ታይም ነበረ ነገር እንደዚህ እና ኢንሻአላህ በቃ አሁን አግብቼ ወልጄ የሚለው ነገር ትቼው በራሱ ጊዜ ይምጣ ባይ ነኝ። ወይኔ ሰበን ፍቴንግ ሶ ማች እንዳለ ማለት ነው አጠራቅሜ ፋኖ ማድረግ ቤት ወይኔ የመሐመድ እናት ምን አሳገሽ ልቡ ጅርታ ነጋ አካም ከነካም ሰላም ነኝ ሮዛ ወይ ሃይ አለይኩም ሰላም ኢክራም ሙሳ ኤስኤፍ የሆነ ጊዜ አስገባለሁ አሁን አይደለም። ወንድሜን ትመስላለህ በጣም ወንድምሽን ስለሚመስል ባልሽ ልታረግ ነው ወይ ፋፊ የፍቅርሽ ሰንሰለት አንቆ ሊደፋኝ ነው ይገለም ባገሩ። አረ ምን ይሄ ነው እንዲያው ነው ላላትርፍ የደገምኩት አንቺ ጉዳይ አንተ ግን ለምን ግን ቀላ ምን ይጠይቅ ደህና ነህ ሚርሃን አለልሽ ወአለይኩም ሰላም ክሊኒክ ፋርማሲ ወአለይኩም ሰላም ባኮ ወደዛ ጉድ ምን አመጣው ጉድ ባፒጽም ያራሪና አንዲ ወደጅ ሰያሰተ ከፈል